ሊተካው አይችልም። እንደ አትክልተኛ ቢወሰድ አንድ አትክልተኛ ምርጥ ዘር ማዳበሪያ በመኮትኮት ያ የተከለውን አትክልት እንዲበቅል ፍሬያማ እንዲሆን እንደሚሰራ ሁሉ መምህራን እንደዚያ ያለ ሚናን ያላቸው ሰዎች ልጆች፣ ህፃናት በቋንቋ፣ በባህል፣ በማንነት ሀገርን በመውደድ ስሜት ሙሉ ሰው ሆነው እንዲፈጠሩ የማንበብ፣ የመስጠት፣ የመውደድ ራስን ለሌሎች አሳልፎ የመስጠት የመስዋዕትነት ባህሪ፣ ፈጣሪን የመፍራት፣ ቤተሰብ የማክበር የመሳሰሉ አንኳር እሴቶች ጨብጠው የሚያድጉት በትምህርት ቤት ውስጥ ነው። ከዚህ አንጻር ሰው ሙሉ ሰው ሆኖ ህልመኛ ሆኖ ህልሙን ሊፈታ የሚተጋ ሆኖ እንዲፈራ የሚጉ ቁልፉ የሶሳይቲ ግንባታ አካል ተብሎ የሚወሰደው መምህር ነው። ከዚህ አንጻር አንዳንድ ጊዜ ወላጆችና መምህራን የሚና መደበላለቅ ሊፈጠርባቸው ይችላል። ወላጆች ተካይ ናቸው። ወላጆች የሚፈጥሩ ናቸው ልጆቻቸው። ነገር ግን ልጆቻቸው ሙሉ ሰው እንዲሆኑ ፍሬያማ እንዲሆኑ እርጉት መምህራን ናቸው። ብዙዎቻችን ወልደን 2 ዓመት 3 ዓመት አቆይተን ትምህርት ቤት ስንልክ በአንድ ዓመት ጊዜ ውስጥ ልጆቻችን ብዙ ነገር ባህሪያቸው ተቀርጸው ተቀይረው እንደሚመጡ ይታወቃል። እና ይህ ሚናችሁ ሳይደበላለቅ መምህር እንደከዚህ ቀደሙ ሁለተኛ አባት ተብሎ የሚከበር የሚወደድ እንደ አርአያ የሚወሰድ ሆኖ እንዲቀጥል ኢትዮጵያም እንድትጸና እንደ መንግስት ኛው ሰራተኛ መምህር ነው። እንደ ሀገር ትልቁ ወታደር መምህር ነው። 1 ሚሊዮን ወታደር የለም። የኛ ወታደር ድንበር ይጠብቃል። የኛ መምህራን ደግሞ ልጆች አንጸው አገር የሚወዱና የሚጠብቁ አድርገው ይሰራሉ። ሚናችሁ ከዚህ አንጻር እጅግ ከፍተኛ ስለሆነ በተደጋጋሚ ለመምህራን የሚሰጠው ክብር ከፍ ያለ መሆን አለበት ብሎ መንግስት የሚያምነው። እኔም በዚያ መንገድ ኮሚኒኬት በቅርቡ ኢትዮጵያ ላይ ቢደረግ ሪፎርም እንደምታስታውስ ፖለቲካሊ በርካታ ሪፎርሞች ሲደረጉ ቆይተዋል። ኢኮኖሚያችን ግን በቂ ሪፎርም አልተደረገም። አፍሪካ ውስጥ ካሉ ከ1 እስከ 10 ትላልቅ ኢኮኖሚ ውስጥ የኢትዮጵያን መንገድ የሚከተል ሀገር የለም። ያ በመሆኑ ከፍተኛ አምራች የሆነችው ሀገራችን ኢትዮጵያ ወርቋ በኮንትሮባንድ፣ ቡና በኮንትሮባንድ፣ የግብርና ምርቶች በኮንትሮባንድ የሚወጡት ለሻጩ በሌላ ሀገር ያለ ገበያ በእኛ ሀገር ካለ ገበያ የተሻለ ምቹ ስለሆነ በዚያም ሳቢያ ከፍተኛ ሀብት አጥተናል፣ እያጣን ቆይተናል። ያን ለመቀየር አሁን በወሰድነው የሪፎርም እርምጃ በእርግጠኝነት የምነግራችሁ 100% የኢትዮጵያን ብልጽግና ሊያረጋግጡ የሚችሉ አንኳር ሀሳቦችን ላለፉት 4-5 ዓመታት ስንመክር፣ ስንከራከር፣ ስንጨቃጨቅ ቆይተን የወሰድነው ምንም ጥርጥር የለውም የኢትዮጵያ ኢኮኖሚ ከተሸበበበት ከታሰረበት ይፈታዋል። ለእናንተ አንድ ምሳሌ ለማንሳት አንድ የቡና ነጋዴ የ10 ሚሊዮን ኩንታል ኤክስፖርት ቢያደርግ ወደ መንግስት በቀጥታ የሚያመጣው ከሆነ ፐርሰንት ገደማ ስለሚቀንስ $5 ሚሊዮን ብቻ ነው የሚያገኘው። በሽያጩ በሚያደርጋቸው አንዳንድ ማጭበርበሮች ግን ካሳለፈ የሚያተርፈው ትርፍ 100% ነው። ምክንያቱም ብላክ ማርኬት እና በመንግስት ገበያ መካከል በመንግስት ባንኮች መካከል የሚደረገው ግብይት እኩል አይደለም። በዚያ ምክንያት በርካታ ሰዎች ገንዘብ ወደ ውጭ ሀገር ማሸሽ፣ ሀብቶቻቸውን በውጭ ሀገር ማቆየት፣ ቤት ንብረት በውጭ ሀገር መግዛት ኢትዮጵያ ውስጥ ሰፊ ልምምድ አለ። ጎረቤቶቻችን በውጭ ምንዛሪ እጥረት ብዛም አይቸገሩም፣ ምክንያቱም የሄደው ኮንትሮባንድ ያግዛቸዋል። እኛ ጋር ግን ምርቱ በህጋዊ መንገድ ስለማይወጣና የገበያ ስርዓቱ ስለማይፈቅድ
የኢትዮጵያ ኢኮኖሚ በሚፈለገው ልክ እንዳይፍታታ አስቸግሮ ቆይቷል። አሁን ባደረግነው ሪፎርም በዚህ ዓመት በያዝነው ዓመት ሁላችሁም በኋላ እንደምታዩት ካለምንም ጥርጥር ኤክስፖርታችን ያድጋል፣ ገበያችን ይጨምራል፣ የውጭ ዳይሬክት ኢንቨስትመንት የመሳብ አቅማችን ያድጋል፣ ዕዳችን በከፍተኛ ደረጃ ይቀንሳል። ብዙ ጠቀሜታዎች ለሀገራችን ያስገኛል፣ ልጆቻችን ያተርፋሉ። ነገር ግን እንደዚህ አይነት ሪፎርም ጥቅም ብቻ አይደለም ያላቸው፣ መጠነኛ ጉዳትን ያስከትላሉ። ለምሳሌ ዝቅተኛ ደሞዝ ተከፋዮች እነሱን ታሳቢ ያደረገ ስራ ካልተሰራ በቀር በኑሮ ሊጎዱ ይችላል። ቀደም ሲል እንዳነሳሁት በርካታ ቁጥር ያላቸው መምህራን በዚህ ካታጎሪ የሚታዩ ናቸው። ይህን ሪፎርም ስንሰራ የደሞዝ ማሻሻያ ስራችን ሁለት አንኳር ነገሮች አሉት። እናንተ ብትገነዘቡ መልካም ነው። አንደኛ ዝቅ ላለው የደሞዝ ተከፋይ 1000 ብር ከዚያም በታች 1500፣ 2000 እያገኘ ደሞዝ ተብሎ ተቆጥሮ ቤተሰብ የሚያስተዳድረው በጣም አሳዛኝ ሁላችንም በየቦታችን የምናያቸውን ሰዎች በኢትዮጵያ ታሪክ ለመጀመሪያ ጊዜ 300% ገደማ ደሞዛቸውን ለማሻሻል ሙከራ ተደርጓል። ዝቅተኛ ገቢ ያላቸው ሰዎች በከፍተኛ ደረጃ ደሞዛቸው እንዲጨምር ከመንግስት አቅም የመጨረሻው ጥግ ድረስ ተሞክሯል። ከፍ እያለ ሲሄድ ግን እስከ 5% ዝቅ ይላል ጭማሪው። ዋናው ፎከሱ ዝቅ ያለ ደሞዝ ያላቸውን ሰዎች ኑሮ መደጎም ስለሆነ መምህራን፣ በተለይ የሃይስኩል መምህራን አብዛኛው በዲፕሎማና ዲግሪ ደረጃ ያለ ደሞዙ ከ10,000 ፕላስ ኦር ማይነስ ገደማ ነው። የእነዚህ ሰዎች እስከ 10,000 ድረስ የሚያገኙ ሰዎች እስከ 60% ደሞዛቸው ይጨምራል። ይህ በኢትዮጵያ ታሪክ ከተፈጠረው ጀምሮ በዚህ ደረጃ ደሞዝ ተሻሽሎ አያውቅም። ለምን አደረግን ያላችሁ እንደሆነ በሚሰራው ሪፎርም እንደ ሀገር ጥቅም ያለ ቢሆንም መምህራንና ዝቅተኛ ገቢ ያላቸው ሰዎች እንዳይጎዱ ለማድረግ ነው። በተጨማሪ ነዳጅ እንደጉማለን፣ ማዳበሪያ እንደጉማለን፣ የከተማ ሴፍትኔት እንደጉማለን። ለዚህ በ100 ቢሊዮኖች ወጪ ይወጣል። ለደሞዝ ብቻ 100 ቢሊዮን ብር ገደማ ተጨማሪ በጀት ይጠይቃል። በብዙ ሀገራት እንደምትሰሙት ዋናው ችግር ሰብሲዲ ማንሳት ነው፣ ደሞዝ መቀነስ ነው። በእኛ ሁኔታ ግን ዝቅተኛ ደሞዝ ተከፋዮች ደሞዛቸው እንዲጨምር፣ በከተማ የሚኖሩ እጅ አጠር ሰዎች በኑሮ ሁኔታ እንዳይጎዱ ለመደጎም ከፍተኛ ጥረት ተደርጓል። ይሄም ተጠናክሮ ይቀጥላል። እየገባንበት ስንሄድ በምናገኘው ጥቅም ልክ ተጠናክሮ ይቀጥላል። መምህራን ማወቅ ያለባችሁ ግን ባልተገባ መንገድ በዕዳ ቀንበር ተይዛ የነበረች ሀገራችን ከዕዳ ሽግሽግ ብቻ ቢያንስ $3.5 ቢሊዮን ታገኛለች። በዕዳ የነበረውም ጫና በከፍተኛ ደረጃ ይቀንሳል፣ ልማት ለማሳለጥ ያግዛል። ዛሬና ነገ እንደምትሰሙት ከወርልድ ባንክ በተለያየ መንገድ ከ15 ቢሊዮን በላይ ይገኛል። ከአይኤምኤፍ 3.5 ቢሊዮን ገደማ ይገኛል። ከሞላ ጎደል ከዋና ዋናዎቹ ዶነርስ የፋይናንሻል ተቋማት እስከ $25 ቢሊዮን በዚህ ሪፎርም ሲዝን ጊዜ ይገኛል ተብሎ ይጠበቃል። ይሄ ያለንበትን ችግር ፈቶ ለልጆቻችን የተሻለ መደላደል የሚፈጥር ምን ጥርጥር የለው። ከዚህ አንጻር በየጊዜው አስፈላጊ መረጃ የሚሰጥ ይሆናል። የእናንተ ኑሮ እንዳይጎዳ፣ የእናንተ ትውልድ የመስራት ስራ እንዳይደናቀፍ መንግስት በቻለ ሁሉ ጥረት የሚያደርግ መሆኑንና ትልቅ ክብር ያለው መሆኑን ትገነዘቡ እፈልጋለሁ። ምናልባት መጨረሻ ላይ ኢትዮጵያን ዘር፣ እምነት በብዙ እያመሳት ስለሆነ መምህራን፣ የታሪክ ተመራማሪዎች፣ አንባቢዎችም ስለሆናችሁ የሃይስኩል መምህራን መጽሐፍ በማንበብ አይታሙም። አብዛኛዎቹ አንባቢያን ናቸው።
ታሪክ እንደምታገላብጡ ተስፋ በማድረግ ኢትዮጵያ የብዙ ዘመናት ዜና መዋዕሎች ብታገላብጡ የእርስ በርስ ጸብ፣ ግጭት፣ መበላላት ልክ እንደ ጌጥ ይዘነው የኖርነው ጉዳይ። በቅርቡ ያየሁት አንድ መጽሐፍ የአፄ ናኦድ ዘመን መጀመሪያ አካባቢ ያለውን ታሪክ የሚያስስ ነው። ከ1487 ጀምሮ ያለው በዚያ ዜና መዋዕል ላይ ምን ብሎ ያነሳል? ኢትዮጵያውያን እንደ አሳ ተበላሉ ይላል። ማደሪያ እንደሌላቸው የዱር አራዊት ሆኑ፣ እንደ አሳ እርስ በርሳቸው ተበላሉ ይላል። ኢማጂን የዛሬ 600 ዓመት ገደማ ነው የማወራው። ይሄ ክፉ ባህል በውስጣችን የቆየውን በመሸፈን በመደበቅ ሳይሆን እውነታውን ገልጠን ልጆቻችን ከጸብ፣ ከጭቅጭቅ፣ ከመከፋፈል ወጥተው ሰብሰብ ባለ እሳቤ ሀገራቸውን እንዲያንጹ ብንቀርጻቸው በብዙ መንገድ ጥቅሙና ትርፉ ለልጆቻችንና ለሀገራችን ይሆናል። ይህ እናንተ አትመከሩ። እኛን ሰርታችኋል። አሁን ትውልድ እየሰራችሁ ነው። ማንም ፍሬ አፈራው የሚል ሰው ቢኖር የእናንተ ውጤት ነው፣ ጥርጥር የለውም። በዚህ ውሳቤ አገር መውደድን፣ አገር ማስቀደምን ቅድሚያ አድርገን ዘር፣ እምነት፣ ቤተሰብ የማይሻሩ እውነታዎች ቢሆኑ ከሰው ልጅ በላይ እንዳይታይ ሰውን የምንጠላ ዘራችን አብዝተን የምንወድ፣ ሰውን የምንጠላ ቤተሰባችን አብዝተን የምንወድ ብቻ ከሆነ የሚዛን ችግር ስለሚኖረው ውጤታማ ያደርጋል እና በዚሁ አግባብ መምህራን የሰላም እሳቤ እንዲበዛ፣ የልማት እሳቤ እንዲበዛ፣ የመከባበር፣ የመደማመጥ፣ የመወያየት እሳቤ እንዲበዛ፣ ትውልዱ ሀገሩን፣ ሕዝቡን የሚወድ የሚያገለግል እንዲሆን፣ ከሁሉ በላይ ደግሞ እርዳታና ለማኝ እንዳይሆን የልመና ስፕሪት ኢትዮጵያ ውስጥ የተንሰራፋው እንደ ዋዛ ሳንጋፈጠው ቆይተን አሁን ስንዴ መለመን ጌጣችን ሆኖ አምርተን መርዳት ሲገባ የሰው ምርት መጠቀም ጌጣችን የሆነው ልጆቻችን ላይ በበቂ ስላልሰራን ጭምር ስለሆነ በተቻለ ፍጥነት ልመና እንድናቆም፣ ተባብረን ሀገራችን እንድናለማ፣ አዳዲስ እሳቤዎች ኢኖቬቲቭ በሆነ መንገድ እየፈጠር ብልጽግናችን እንድናረጋግጥ፣ ከሁሉ በላይ ሀገር አንድ ሆና ጸንታ እንድትቀጥል እንድንሰራ፣ ሀገር ካለች የሚጎሉ ጉዳዮች ካሉ በውይይት በምክክር በጊዜ ብዛት ምላሽ ሊያገኙ ይችላሉ። ሀገር እንድትቀጥል ማድረግ ግን የሁላችን የበዛ ኃላፊነት እንዲሆን አደራላችሁ ፈልጋለሁ። በሚኖራችሁ ቆይታ እንደሰማችሁት ስልጠና ፎከስ የሚያደርገው ሙያችሁ፣ ትምህርታችሁ ላይ ስለሆነ በትምህርት ኳሊቲ የጀመርናቸውን ስራዎች በእጅጉ ያሳልጣል ተብሎ ይታሰባል። አብዛኛው በዩኒቨርሲቲ የሚኖራችሁ ቆይታ የፖለቲካ ስልጠና አይደለም። የትምህርት የሰብጀክት ማተራችሁን በሚመለከት የተሻለ እውቀት፣ ግንዛቤ እንድታገኙ የሚያደርግ፣ እርስ በርስ እንድትዋወቁ የሚያደርግ እውቀት ሸምታችሁ በሚቀጥለው የትምህርት ዘመን በተሻለ ብቃት ልጆቻችሁን ማስተማር እንድትችሉ፣ ያልተገኙ መምህራንን ማገዝ እንድትችሉ የሚያግዝ የአቅም ማበልጸጊያ የስልጠና ጊዜ ስለሆነ በእጅጉ ጠቃሚ እንደሚሆን ተስፋ አደርጋለሁ። ፍላጎታችን በርከት ያሉ ሰዎች ማስገባት ነው። አሁን ባለው አቅም 60 ሺህ ገደማ ገብቷል። በዚህም ብዙ ውጤት ይጠበቃል። በትምህርት ኳሊቲ ብዙ ውጤት ይጠበቃል። መንግስታችን በህፃናት መዋያ፣ ኤሌመንተሪ ስኩል፣ ሃይ ስኩል ያለውን ትኩረት ታውቁታላችሁ። ለእናንተ መንገድ አያስፈልግም። አቅም በፈቀደ መጠን ትምህርት ቤት እየገነባን መምህራን አቅማቸውን ለማሻል እየጣር፣ ኑሯቸውን ለማሻል እየጣር፣ ልጆቻችን ላይ መልካም ዘር በመስራት የጸናች የበለጸገች የምትሸጋገር በየቦታው የማትቆም ኢትዮጵያን እናስቀጥላለን የሚል እምነት ነው ያለን። በዚህ የእናንተ ትብብር ከፍተኛ ትርጉም ስላለው ሚናችሁ እንድትጫወቱ አደራ እያልኩ በመገናኘታችን በጣም ደስተኛ መሆኔንና ቆይታችሁ ያማረ፣ የተዋበ፣ የተሳካ፣ ውጤታማ እንዲሆን ከወዲሁ ምኞቴን እገልጻለሁ። እጅግ አድርጌ አመሰግናለሁ። መልካም ቆይታ።